ብዙ ጊዜ ልብ ካላችሁ የሚመጥናችሁን ሰው ስታገኙ ፈተናዎች ይበዛሉ። የሚረዳችሁ፣ የሚያዳምጣችሁ፣ ከልቡ የሚያፈቅራችሁ፣ ለእናንተ ዋጋ የሚከፍል ምንም ነገር ለእናንተ ለመሆን ዝግጁ የሆነ ሰው ስታገኙ በመሀላችሁ እናንተ አንድ ላይ እንዳትሆኑ ብዙ ፈተናዎች ይገጥሟችኋል። ለምሳሌ የሃይማኖት ልዩነት፣ ቤተሰብ አለመፍቀድ፣ የቦታ ርቀት ወይንም ደግሞ መጥፎ ጓደኛ። ግንኙነታችሁ ጠንክሮ እንዳይቀጥል ትክክለኛ ፍቅር ስለሆነ መሀላችሁ ፈተና አይጠፋም። ልጁ በጣም ይረዳሻል፣ እሷም በጣም ትረዳሃለች፣ በጣም ትፋቀራላችሁ። ነገር ግን አንድ ላይ እንዳትሆኑ ችግሮች፣ ፈተናዎች ይፈጠራሉ። ከአንዱ ፈተና በቀር ሌሎችን እባካችሁ አንድ ላይ ያለፏቸው። የሃይማኖት ልዩነት ከተፈጠረ ብቻ ኦኬ፣ እዛ ጋር የራሳችሁ መንገድ ያዙ። ብዙ ጊዜ ብያለሁ፣ በፍጹም ላፈቀራችሁ ሰው ብላችሁ የአንድን ሰው እምነት አትቀበሉ። በቃ ቢመጣ ራሱ እንዳትቀበዩ፣ እሺ እንዳትይለት። አንተም እንደዛው። በሃይማኖታቸው አምናችሁ ከሆነ ኦኬ ሃይማኖታችሁን ቀይሩ። ግን ለነዛ ላፈቀራችሁ ሰው ብላችሁ በፍጹም የጅል ነገር እንዳታረጉ። ሌሎቹ ፈተናዎች ካሉ ተጋፈጧቸው። የቤተሰብ አለመስማማት፣ የቦታ ርቀት፣ አጉል ጓደኛ፣ የሰው ሐሜት ምናምን ተጋፈጧቸው። እጅ እንዳሰጡ። ብዙ ጊዜ ትክክለኛውን ሰው ስታገኙ ነው እነዚህ ፈተናዎች የሚበዙባችሁ። በፍጹም እጅ እንዳሰጡ፣ ተስፋ እንዳትቆርጡ። የቻላችሁትን ያክል ጣሩ። ሃይማኖት ከሆነ ግን በየፊናችሁ መንገድ ጀምሩ።